ድርጅታችን ያው እንደምታወቀው ያው ትላልቅ ፕሮጀክቶች ነው ያከናወነው በአገሪቷ ውስጥ። እነዚህ ፕሮጀክቶች ባከናወናቸው ፕሮጀክቶች ውስጥ አንዱ ድሬዳዋ ደወሌ ፕሮጀክት ነው፣ ሀረር ባይፓስ ነው፣ ማጽበሪ ዲማ ፍየል ውሃ ነው፣ ጎንደር ነው። እነዚህ ፕሮጀክቶች ላይ ስንሰራ እንዲህ አይነት ችግር አልገጠመንም፣ እንዲህ አይነት መጥፎ ነገር አልገጠመንም። እንዲህ አይነት ነገር የደረሰብን ወደ ኋላ ተመልሰ ለምን አነሳት በሉኝና አዘዞ ጎርጎራ ትልቅ ዋጋ ከፍለንበት የሰራነው መንገድ ነው። ይሄን መንገድ ስንሰራ ብዙ ሰው አጥተናል። 3 ሰዎች የሚሆኑ እዛ በካምፓችን ላይ እንደዚሁ በጥይት ነው የሞቱብን። የሚያሳዝነው ነገር እንዲህ ነው ወይም ደግሞ ከሌላ መጥቶ ነው ተብሎ እንኳን እንዳይገመት እዛ አካባቢ ላይ የተቀጠሩ ሰዎች ናቸው ጥበቃ ላይ ያሉ ሰዎችን የገደሉት ማለት ነው። እና ያሳዝናል እንዲህ አይነት ነገሮችና ከዛም አልፎ እዛ ፕሮጀክት ላይ ከዛ ሊነሳ ብዬ ነው ይሄ ሁሉ ሲደርስብን እኛ ፕሮጀክቱን ለማጠናቀቅና ለመጨረስ ብዙ ዋጋ ከፍለንበታል። ሪሊ የክልሉ ፕሬዝዳንት የነበሩት አቶ ገዱ ብዙ ነገር ሳፖርት ያደረጉን ነገር ነበረ። እውነት ለመናገር ከሆነ ያ ሁሉም ሲደርስ ያበረታቱን ከጎናችን ቆሞ ፕሮጀክቱ እንዲያልቅ ተደርጓል። ይሄም ሆኖ 6 ወር አንዶቨር ካረግን በኋላ ፕሮጀክቱን መሳሪያዎቻችን በቦታ ላይ ይዞ እስካሁን ድረስ የተወሰነ መሳሪያ እዛ ላይ ተይዞ ሶሉሽን ሳገኝ የቆየንበት ሁኔታ ነው ያለው። ይሄንን ስናደርግ ነገሩን ማጮው ወይም ደግሞ ወደ ሌላ መውሰድ አክቶን ሳይሆን ኮንትራክቹአሊ ለሚመለከተው መስሪያ ቤት ጽፈን እየተጠባበቅን ነበር። አሁን ግን እዚህ ፕሮጀክት ላይ የተደረገው ነገር በጣም አሳፋሪ ነው። እንደ ሀገርም ያሳፍራል፣ እንደ ክልልም ያሳፍራል ብዬ ገምታለሁ። ሰው ልጅ የሚበላበትን ንብረት ማቃጠል ማለት ምን ማለት ነው? የማይናገር ነገር ጉዝ አይናገርም። ንብረት ይሄ ዶዘር አይናገርም፣ ግሬደር አይናገርም፣ ሌላም አይናገርም። ይሄ ማለት ከምን ሀሳብ እንደሚነሳ አላቅም። እና እንዲህ አይነት ጉዳት ሲደርስ ሪሊ እዛ አካባቢ ላይ እኛ ከጠዋቱ 3 ሰዓት ተኩል 4 ሰዓት አካባቢ ነው ይሄን ኢንፎርሜሽን ያገኘነውና ይሄን ኢንፎርሜሽን ስናገኝ ለማስተዳደሩም ለሌላም እየጨውን ነበረ። ከአቅማችን በላይ ነው ብሉን ኖሮ ወዳውኑ ለሚመለከተው ክፍል ሪፖርት ያደረግ ማዳን ይቻል ነበር የተወሰነው። ግን ከኛ አቅም በላይ አይደለም፣ ለሌላ መናገር አያስፈልግም እየተባለ ልክ 6 ሰዓት ከ20 ተኩል አካባቢ ላይ በተደራጁ ሰዎች እየዞሩ በአይሱዙ እየዞሩ ንብረትን ያቃጠሉበት ሁኔታ ነው ያለውና ይሄ ንብረት የኛ ንብረት አይደለም። ይሄን የኛ ህዝብ የኦሮሞ ህዝብን በዚህ መልኩ መገንዘብ መቻል አለበት። የሁሉም የኛ ሀገር ህዝብ ህብረት ነው ብዬ ነው የምንገምተው። እውነት ለመናገር ከሆነ በአጭሩ መናገር የሚፈልገው ፕሮጀክት አንድ ቦታ ላይ ሲሄድ ብዙ ሰራተኛ ነው የሚያበቃው፣ ብዙ ሰራተኛ ነው ለውቀት የሚያደርሰው። እኛ ድሬዳዋ ደወሌ ላይ የቀጠርናቸው ሰራተኞች ማጽበሪ ዲማ ላይ ሄደዋል፣ ቋሚ ሆኖ ይሄዱ አሉ። ማጽበሪ ዲማ ላይ ሄዱ ሰራተኞች ደግሞ ጎንደር ላይ መጥተዋል። ጎንደር ላይ ነበሩ ሰራተኞች ደግሞ ቋሚ የሆኑት ከዛ ውስጥ ተመልሰው መጥተው አለም ከተማ ላይ መጥተዋል። አለም ከተማ ላይ ፕሮጀክቱ ያለቀው ፕሮጀክት ላይ ያለው ሰራተኛ ደግሞ ከዛም ጎበዝ የሆኑ ተወስደው ግንጪ ካቺ ላይ ያለው ኦሮሚያ ክልል ማለት ነው። እና ይሄ በምን አስተሳሰብ እንደምታስብ አላውቅም። ሰው ፕሮፌሽን ባለበት ሁኔታ ነው የሚሰራው፣ ሌላ በሚደረገው ነው የሚሰራው፣ ሌላ ነገር የለም። ግን የሆነ ሆኖ እኔ በአጭሩ መናገር የምፈልገው የአካባቢው ሰው ሌላው መንግስት ይፍታው፣ ህዝቡ ይፍታው፣ ሌላ የምንናገረው ነገር የለም።
የአካባቢ ሀገር ሽማግሌዎች ያደረጉት ነገርን እንደው በዚህ አጋጣሚ ላመሰግነው ፈልጋለሁ። የአካባቢ ሽማግሌዎች ለነፍሳቸው ሮጦ የሰው ቤት የገቡ ሰራተኞችን እስከ ዛሬ 7 ሰዓት ተኩል ላይ ጠብቆ ለመከላከያ አስረክቧል። ሪሊ እግዚአብሔር ምስጋና ይስጣቸው ነው የምለው። አስተዋይ አይጥፋ ከምንም ውስጥ ለማለት ፈልጋለሁ። ከዛ ባሻገር ግን እዛ መስተዳደር አካባቢ ላይ ያለው ነገር ትንሽ እንደ ክልልም እንደ ሌላው ማየቱ ጥሩ ነው ብዬ ገምታለሁ። እንግዲህ በአጠቃላይ እኛ ሰራተኞቻችን ዛሬ ሪሊ በጣም ፕሮፌሽናል የሆኑ ሰራተኞች፣ በምህንድስና የሄዱ ሰራተኞች፣ በሰርቬር የሄዱ ሰራተኞች፣ በአካውንታንት የሄዱ ሰራተኞች፣ እነዚህ ሰዎች ዛሬ ንብረት ይኮኛ ኮንትራት ነው የቀሩ ንብረት እንኳን ተጭኖ እንዳይወጡ በ3 እና በ6 ገልባጭ መኪና እነዚህ ሁሉ ሰራተኛ ተከልክሎ እንዲወጡ ነው የተደረጉት። ይሄ ለሞራል ጥሩ አይደለም፣ ለሞራልም የሚሆን አይደለም። ይሄ ነው ሞራላችን የነካኛል። ሌላው ንብረት ምናምን የሚባለው ነገር ሪሊ አንድ ኢንቨስተር ከሺዎች ካለፈ ለሰው ነው የሚኖረው፣ ለራሱ አይኖርም። እኔ አሁን ብዙ ሰው ገምሹ አንተ ምንድነው እንደዚህ ሆነ ያለ ምናምን አይዞ የሚሉት ነገር የለኝም። እኔ እንደፈለኩኝ መኖር ይችላልው። እንደ አንድ ግለሰብ የሚቸገረው ነገር የለም ለማለት ፈልጌ ነው። ካምፓኒውም የሚቸገረው ነገር የለም። ግን እዛ አካባቢ ላይ ያሉ ሰዎች ስራ አጥ የሆኑ ሰዎችን ስራ የነፈጉ ሰዎች በህግ ፊት እንኳን ቀርቦ እንዳይጠየቁ ትላንትና ወዳ የታሰሩት ትላንትና ረብሾ አውጥቶ በሜዳ ላይ ለቆ ዛሬን ካምፕ መከላከያ ከወጣ በኋላ ሲዘርፉ አሳዝኖናል። ይሄ ማለት ስርዓት አልበኝነት በጣም የሰፈነበት ሁኔታ ነው የሚታየውና እኔ መንግስት ስርዓትን ማስከበሩ ላይ ቢሰራ ሞር ጥሩ ነው ብዬ ነው የማስበው። ሌላው ግን ትላንትና ጀምሮ ከኛ ጋር የነበሩት የኦሮሞ ሀገር ሽማግሌዎች እና የአካባቢው ሰዎች ላደረጉት ነገር ላመሰግነው ፈልጋለሁ። ምክንያቱም እዛ የሚቀሰቀሰው እሳት እዚህ እንዲነድ ነበር የተፈለገው። እኛ እዚህ እንዲነድም አልፈለግንም፣ እዛም እንዲነድ አልፈለግንም እና አሁን እዛው ላይ ባነደዱት ቆመዋል። ላነደዱት ግን በሚገባቸው ልክ በህግ ጥላ ስር ህግ ባለበት ሁኔታ የሆነ ውሳኔ ማግኘት አለባቸው ብለን እንደ ካምፓኒ እናምናለን። ይሄ ደግሞ ለኛ ብቻ ሳይሆን ለኢንቨስተሮች በሙሉ ነው። ኦቨርኦል የኛ ብቻ አይደለም። ያው ለብዙ ኢንቨስተሮች ብዙ ኮንትራክተሮች በዛ ክልል ውስጥ ጥቃት የደረሰባቸው አሉ። ባናነሳ ስሙን ባናነሳ ማለት ነው ኦቤሲሊ ስለሚታወቅ እንዲህ አይነት ነገር የት ነው የሚያደርሰን? ምን የሚሉት ነው የሚሉ ነገር ትንሽ ክልሉ በደንብ አስቦበት ሊሰራበት ይገባል ብዬ አምናለሁ። አመሰግናለሁ። ደበርሶማይኒ ካምፓኒን ኬኛ አለም ከተማ ዴሜ ማል ሆጀቴ ወንዲ ጉዳን አለም ከተማኒ መጋለ ቶኮ ከራ ቶኮ ገረ ማል ሜዳት ሲቆነምሲሳ ከራ ቶኮ ገረ ወሎት ሲቆነምሲሳ እኒ ዳንዲንግ ከራ ማል ሜዳት ዴሙ ተበ ጉዳ ረኪሳ ዳንዲንግ ከናንዶር አችረ ከንንጅር ጅሬ ቆቱን ነሞና አደዳ ከናች ባዲያ ኬሰ ጅረን kan waa'ee daandiin beekne rakkoo guddaa keessa kan jiran yumaa keessa kan jiran kana hunda ture isa kana deemee gamshuuni daandii guddaa hojjete daandii rakkisaa daandiin sun rakkoonsaa kan abbaa taayitaa daandiiwwan Itoophiyaa kansaasi maali diizaayiniin isaa rakkoo qaba ture
iddoon isaa rakkisaa tureeyyuu. Sana hundaa chaalenjii guddaa keessa darbeetti gamshuun kan daandiin sana fixe. Daandiin sun dhumatee hamma abbaa daandiin federaalaatti final acceptance irra kan jirudha. Provisional acceptance irra kan jirudha. Umaata daandii kanarratti kun kan qunname. Akka kaampaaniitti gamshuun iddoo sanatti badhaasa argachuutu irra jira tureeyyuu malee wanta akkanaa isa qunnamuun irra hin jiruyyuu. Abbaan fe'e deemee daandii sana haa ilaalu. Kanaan dura LTV'n dookumentarii daandii sana irratti deemee hojjeteera. Isinumtuu warra miidiyaa hoo dandeessanii YouTube irraa daawunloodii godhaatii LTV kan hojjete deeme ilaala. Abbaan qabeenyaa kontiraaktarri tokko kan biyya kanaa daandii akkasii hojjetuu danda'ii kan nama ajaa'ibsiisudha. Kana impilooyeerinuu warri abbaa taayataa daandiiwwan Itoophiyaayyuu kana akka wiitnasii tokko ta'uu danda'u. Kun tokko. Daandiin inni lammaffaa achumarraa ka'ee gara Walloo kan deemu. Daandiin kun gara parsantii 30 ga'eera. Waa baay'ee hojjetamaa jira. Daandii kana dafnee finna jennee kontiraaktara sabkontiraataa Esaawwi jeneraal kontiraaktara kan jedhamu isatti kenninee bakka lamatti qoonnee innis bakka isaa hojjechaa jira nuti kan keenya hojjechaa jirra. Barana yoo xiqqaate kiiloomeetira 40 aspaaltii hojjenna jennee qophaa'arra jira. Hojii baay'eessa hojjechaa jirra. Hojii baay'ee namatti tolu hojjechaa jirra. Gaaf sanbataa daandii isaa already isa gara Maalmeedaatti deemu kaampiitti galanii meeshaa sana akkuma jirutti ibiddatti kaa'ani. Isa daandii gara Wallootti deemu immoo meeshaawwan kii kan ta'an kan akka kiresharaa, kan akka ekskaavataraa, kan akka doozaraa ibiddatti kaa'aniitu daandii sana akka hin hojjetamne dukkaneessanii jechaadha. Isa kana egaa mootummaan gara itti yaadee fala waan ta'e haa kennu garuu akka kaampaaniitti kuni namarratti qunnamuun irra hin jiru. Hojjetaan kaampaanii keenya tokkoffaa inni Hararii jalqabnu gimbanyoota Hararii waggaa 10 dura kan jiran hamma har'aatti wajjin kan jiran jiru. Innaa Tigraay hojjednu ijoolleen Tigraay kireshararra opereetarawwan adda addaa ijoollee baay'eetu jira. Tigraay innaa kan qaxarre. Asasoo deemnu innaa qaxarru immoo ijoolleen akkasuma jirti. Alam katamaa deemnee immoo innaa hojjennu ijoollee umaan beekne haayiskuulii barattee kan fitne opereetaroota laaboraatoorii keessa kan hojjetan sarveeroota meekaanikaal injiinaroota seekreetarii magaala sana keessaa qaxarree hamma piroojeektiiwwan adda addaarra hojjechaa jiru. Ginci shukute irratti hojjechaa jiru. Ijoolleen kun achuma deemnee kan baratanii kana as ga'ani. Kanaaf adeemsi akkanaa biyyittuuf hin tolu. Kontiraaktara biraatis investoroota biraatis hin tolu. Kana mootummaan irra dhaabbatee tokko jechuutu irra jira. Kabiraadhuma irratti kan jedhu miidiyaan biyya kanaa eenyuuf maaliif